የሚያመኝ የነበረው ድርቀት ነበር። በጣም ይወድ ድርቀት ነበረኝ። እንታሪት ያመኝ ነበረ። እጅና እግሬ በጣም ያቃጥለኝ ነበር። ይደክመኝ ነበረ። ውሸት የሌለበት በጣም ነበር የሚደክመኝ። ወገቤንም ያመኝ ነበረ። በጣም እጨናነቅ ነበረ። በጣም ድብርት ውስጥ ነበርኩኝ። አሁን በጣም ተነቃቅቻለሁ። እግዚአብሔር የተመሰገነ ይሁን። እግዚአብሔር ይመስገን በጣም ደህና ነኝ። አንድ ነገር ልጨምርልህ ደግሞ ክብደቴን ያው አይተኸኛል ስመጣ አንተ ጋር። አሁን በጣም ቀንሻለሁ። ስለ አንጀት ማጠቢያው ከአስረድና እንዴ? አንጀት ማጠቢያው እኮ ተጠቅሜ ነው ቦርጭንም የቀነስኩት ክብደትም የቀንሻለሁ ምለው ያለሁት። ሁለተኛ ነገር ከድርቀት ተገላግያለሁ። ድብርት የሚባል ነገር አሁን የለም። በጣም ንቁ ሆኛለሁ። ንቁ ሰው ሆኛለሁ። እውነት ነው የምለው። እውነት እግዚአብሔር ምስክሬ ነው። በጣም ንቁ ሰው ሆኛለሁ። እግዚአብሔር የተመሰገነ ይሁን። ሶስተኛ ነገር ምንድነው? እግሬንና እጄን በጣም ያቃጥለኝ ነበር። ከምለው በላይ ከማወራው በላይ በጣም ነበር የሚያቃጥለኝ እጄንና እግሬን። እዚህ ላይ ላይቭ ላይ ሲያወራ ዶክተር ምንድነው ያልኩት? እጅና እግሬን ያቃጥለኛል ብዬ ነው የጠየኩት። ሌላ በሽታ አለሽ ድርቀት አለሽ ብሎ ሲጠይቀኝ አዎ ትልቁ ህመሜ እንደውም እሱ ነው አልኩት። ከዛ በእሺ እንደዚህ ነው እኔና እንደዚህ አድርጌ ያለኝ። በሶስተኛ ቀን ነው ሄድኩት። መድኃኒቱን አምጥቼ ራሱ ፈርቼ በሶስተኛ ቀን ላይ ነው ካመጣሁት በኋላ 3 ቀን ቆይቼ ነው ወሰድሽ ሲለኝ አይ አልወሰድኩም። በኋላ ወሰድኩኝ። ከወሰድኩኝ በኋላ በጣም ደስተኛ ሆንኩኝ። በጣም ከምለው በላይ አላቀም የሆነ ማጂክ ነው ልበለው ራሱ መድኃኒቱ ማለት ነው። በቃ በጣም ነው ደስተኛ የሆንኩት። ብዙ ነገሮችን አቅልሎልኛል። ደስ ብሎኛል። እኔ በራሴ በኔ በኩል ማለት ነው። ቆሻሻ ነው የሚወጣው፣ ሌላ የሚወጣ ነገር የለም። ወይ አንጀታችን ተቆርጣ አይወጣም፣ ሌላ ነገር የሚወጣ ነገር የለም። ቀላል ነው ደግሞ በጣም ቀላል። ያን ያህል አሁን ስናወራው እዚህ ጋር የሚከብድ ይመስላል እንጂ በጣም ቀላል ነገር ነው። ለመጀመሪያ ጊዜ ምናልባት ለመጀመሪያ ጊዜ ሊያስፈራችሁ ይችላል ሳትሞክሩት። ከሞከራችሁ በኋላ ግን በቃ እንዴ ሁሌ ብታጠበው ነው የምትሉት። እውነቴን ነው። እግዚአብሔር ምስክሬ ነው። ሁሉም ሰው ቢጠቀመው እኔ እመክራለሁኝ። ከራሴ ከወሰድኩት ነው። ስለዚህ ብትወስዱት ታተርፉበታላችሁ፣ ትጠቀማላችሁ። ለራሳችሁ እንዳለው ነው ዶክተር። በየሐኪም ቤቱ ሂደን የአንጀት ካንሰር ያመጣል ባይዘው ወይ ድርቀት። ብዙ ጊዜ የሚነገረኝም ይሄ ነው። ድርቀትሽን አስወግጂ፣ ውሃ ጠጪ ነው የምባለው ሁሌ የትም ቦታ ብሄድ። ጨጓራ አለብሽ መድኃኒት ውሰጂ፣ ይሄን አድርጊ፣ ውሃ ጠጪ ነው። ዶክተርም ያለኝ እሱ ነው። ዶክተር ኑር ማለት ነው ያለኝ እሱ ነው። ውሃ ጠጪ በደንብ ነው ያለኝ። ውሃም እየጠጣሁኝ ነው። ውሃ እንደ በቃ ለመጠጣት ራሱ በጣም ይጨንቀኝ ነበረ። እጠጣለሁኝ ግን ደግሞ አለ አይደለ ሲጠማኝ ነው መጠጣት የምችለው። አሁን ሳይጠማኝም ቁጭ አድርጌ ከ9 ሰዓት በኋላ ከ2 ሊትር በላይ ውሃ ጠጣለሁ። ከ9 ሰዓት በኋላ አሁን ጾም ስለሆነ ማለት ነው። ዴይሊ ነው ሽንት ቤት የምጠቀመው መድኃኒት መውሰድ ከጀመርኩባት ሰዓት ጀምሮ ማለት ነው። እኔና ዶክተር አንተዋወቅም ባይዘው። ይሄ የምሰጠው ያለው ስላተረፍኩበት ነው። እዚህ ላይ ያለው ሰው ሁሉ እንዲድን ፈልጋለሁ፣ እንደኔ ማለት ነው። እንደኔ እንደራሴ። አመሰግናለሁ ዶክተር። ሳላመሰግንህ አላልፍም ብዬ ነው።